ሃይ ሰላም ለሁላችን ይሁን። ዛሬ እንግዲህ አቀርበው ደግሞ ስለ ፕሮቲን ነው። ፕሮቲን ሜታቦሊዝም ወይም ስለ ፕሮቲን ዳይጀሽን እና አብዞርብሽን ነው የሚሆነው ማለት ነው። እነሱ ሁለቱ ጥቅሉ ሜታቦሊዝም ይባላል። ፕሮቲን ምንድን ነው? ፕሮቲን አክቹዋሊ የህይወታችን ማንኛውም አካላችን ውስጥ ያለ ኤሌመንት በሙሉ የተሰራው ከፕሮቲን ነው። ስለዚህ የኤኒ ሴል በሰውነታችን ውስጥ ያሉ ሴሎች በሙሉ ስትራክቸራቸው ግድግዳቸው ማለት ይቻላል ግድግዳና ማገራቸው ሁሌም የፕሮቲን ነው ማለት ነው። ስለዚህ ፕሮቲን በጣም ቤዚክ የሆነ ነገር ነው። ግን ኖት ቤዚክ ስላችሁ ለቤዚክነቱ ለኤነርጂ ፕሮዳክሽን ሳይሆን ስራው በቃ ነገሮችን ለመገንባት ነው። ለግንባታና ለጥገና ነው የተሰራው ፕሮቲን ማለት ነው። የትንሽ ኤሌመንቱ ዳይጀስት ከሆነ በኋላ ኤሌመንቱ ትንሹ አሚኖ አሲድ የሚባለው ማለት ነው። አሚኖ አሲድ ነው። ስለዚህ ምግብ ስንመገበው ካፋችን ይጀምራል። ካፋችን ቀጥሎ ሄዶ ጨጓራ ጋር ይደርሳል። ከጨጓራ ወደ ትንሹ አንጀታችን፣ ከትንሹ አንጀታችን ሲጣራ ደግሞ ወደ ትልቁ አንጀታችን ነው የሚሄደው ማለት ነው። ስለዚህ የመጨረሻ ውጤት ነው አሚኖ አሲድ የሚባለው። ታዲያ ፕሮቲን ዳይጀስት መደረግ የሚጀምረው ጨጓራችን ውስጥ ነው። እንደ ካርቦሃይድሬት ከአፍ አይጀምርም። በምራቅ ውስጥ ካሉ ኤንዛይሞች ዳይጀስት አይደረግም። ስለዚህ ከጨጓራ ነው የሚጀምረው ማለት ነው። ከጨጓራ ጀምሮ ሜታቦላይዝ እንዲደረግ የሚያደርገው ደግሞ ኤንዛይም ፔፕሲን ይባላል። ፔፕሲን ከሱ በፊት ፔፕሲኖጂን ይባላል። እሱ ኢንአክቲቭ ነው። ግን ምግብ ሲገባና ፔፕሲኖጂን ወደ ጨጓራ ሲረጭ በጨጓራ ውስጥ ያለው የአሲድ መጠን ከፍተኛ ስለሆነ ይሄ ኢንአክቲቭ የሆነውን ፔፕሲኖጂን ወደ ፔፕሲን እንዲቀየር ያደርገዋል። ስለዚህ ፔፕሲን ደግሞ ፕሮቲን ወደ አሚኖ አሲድነት ዳይጀስት እንዲደረግ እንዲሰባበር ያደርገዋል ማለት ነው። በፕሮቲን ሁለት ነገሮች አሉ ብዙ ጊዜ በፕሮቲን ጊዜ የሚነገሩ። እነሱም በእንግሊዝኛ ነው እንግዲህ። አንደኛው አናቦሊዝም ይባላል። አናቦሊዝም ማለት በቃ የመገንባት የቢልዲንግ ስራ ነው ማለት ነው። ቢልድ ማለት ማስል ቢልድ ለማድረግ ለመጠገን የሚደረገው ነገር በሙሉ አናቦሊዝም ነው የሚባለው። ይሄ አናቦሊክ ፕሮሰስ አለ። ግን ካታቦሊክ ደግሞ የሚባለው ተቃራኒ ነው። ካታቦሊክ ደግሞ የመሰባበር ስራ ነገር ነው ማለት ነው። ለምሳሌ ፕሮቲኑን ወይም ምግቡ ከአሚኖ አሲዱ ከገባ በኋላ የበለጠ ተሰባብሮ ወደ ትናንሽ ኤሌመንቶቹ ሲቀየር እሱ ካታቦሊዝም ይባላል። ካት እንዲሁም ያስታወስኩት ተማሪ እያለሁ ካት ማለት ያው መሰባበር ነው። ግን ስፔሊንጉ የተለያየ ነው። ሲኤቲ ነው። ካት የሚለው ደግሞ ሲዩቲ ነው። እንደው ግን በቃል በድምፁ ስለሚመሳሰሉ ካታቦሊዝም የመሰባበር ነገር ነው ማለት ነው። ስለዚህ በፕሮቲን ሜታቦሊዝም ውስጥ አናቦሊዝም አለ፣ ካታቦሊዝም አለ። ስለዚህ ማስል የግንባታ ስራ ነው የሚሰራ ብያለሁኝ። ስለ ማስሎች አካባቢ ሄዶ የመጠገንና ማስሎችን የማዳበር የማሳደግ ፕሮሰስ ላይ ሲገባ እሱ አናቦሊክ ሪያክሽን ወይም ሜታቦሊዝም ያለው ማለት ነው። የሚሰባበሩ ነገሮች ደግሞ ሲሆን የካታቦሊዝም ነው የሚሆነው ማለት ነው። ፕሮቲን በጨጓራችን ገብቶ ከዛ በኋላ ዳይጀስት ከደረገ በኋላ ወደ ደማችን ስሞል ኢንተስታይን ጋር ከወረደ በኋላ ትንሽ አንጀት ከወረደ በኋላ ወደ ደማችን ይዋሃዳል። ወደ ደማችን ከተዋሃደ በኋላ ነው እንደገና ሊቨር ፕሮሰስ የሚያደርገው ጉበት ማለት ነው። ፕሮቲን ፕሮሰስ ከተደረገና ደማችን ውስጥ ገብቶ ጨጓራ ጋር ከደረሰ በኋላ ሁለት ኤሌመንቶች አሉ። አንደኛው ይሄ ናይትሮጂን ያለው አካል ይሆናል። ሁለተኛው ደግሞ ካርቦኒክ ኤሌመንት ደግሞ አለው ማለት ነው። ፕሮቲን ቢልዲንግ እና የጥገና ስራ ነው የሚሰራው ብያቸዋለሁ። ቢልዲንግ እና ጥገና ስለ ኤቭሪ ሴል ስትራክቸር የተሰራው ከፕሮቲን ኤሌመንቶች ወይም ከአሚኖ አሲድ ስለሆነ ማለት ነው። እንደገና ደግሞ ፕሮቲን ኤንዛይምስ የሚባሉት ነገሮች የሚሰራው ደግሞ እንደዚሁ ከፕሮቲን ነው። የኤንዛይም ስራ ደግሞ ነገሮችን ማፋጠን ነው። ካታላይዝ ለማድረግ ነው። የሜታቦሊዝም ስራ ምናምን ለማፋጠን የሚደረገው ስራ ነው። እሱ ካታሊስት ፋንክሽን ያላቸው ማለት ነው። ሌላ ሶስተኛው ስራ ደግሞ የትራንስፖርትና ኮሚኒኬሽን። ለምሳሌ እያንዳንዱ ነገሮች ከአንዱ ቦታ ወደ ሌላ ቦታ
መሄድ ካለባቸው ወይ ደግሞ ኮሚኒኬት መደረግ ካለባቸው የሚሰራው ፕሮቲን ነው ማለት ነው። ምሳሌ የሬድ ብለድ ሴልስ ለምሳሌ እነዚህ ሂሞግሎቢን አለው አይደለም፣ ኦክሲጅን ተሸክመው የሚሄዱት። ስለዚህ ኦክሲጅን ከአንድ ቦታ ወደ ሌላ ቦታ ለሴሎች የሚያቀብለው ትራንስፖርት የሚያደርገው ሂሞግሎቢኑ ፕሮቲን ነው የተሰራው፣ ከፕሮቲን ነው የተሰራው ማለት ነው። ግሎቢን ከተባለ በቃ የፕሮቲን ዘር ነው ማለት ነው። ስለዚህ አሁን ይሄ የትራንስፖርቲንግ ስራ ይሰራ ማለት ነው። እንደዚሁም የኮሚኒኬት ማድረግ አንዱ ሴል ከሌላው ጋራ ኮሚኒኬት እንዲያደርግ የሚያገለግለውና ሜሴጅን እንዲሄድ የሚያደርገው ፕሮቲን ነው ማለት ነው። ስለዚህ የሴሎች ስትራክቸር፣ የጥገና ስራ፣ የኤንዛይሞችን የስራቸውን እንዲሰሩ የሚያገለግል እና እንደዚሁም በሴሎች መካከል ትራንስፖርቴሽን እንዲኖርና ኮሚኒኬሽንም እንዲኖር የሚያገለግለው ፕሮቲን ነው ማለት ነው። ፕሮቲን ትንሹ ንጥረ ነገር በፕሮቲን ውስጥ አሚኖ አሲድ ነው ብያቸዋለሁ። አሚኖ አሲዶች ወደ 20 ይቆጠራሉ። በቶታሉ ወደ 20 አካባቢ ናቸው። ከ20ዎቹ ውስጥ ደግሞ እንደገና ይከፋፍላል። ኢሴንሻል የሆኑ አሚኖ አሲዶች አሉ፣ ነን ኢሴንሻል የሆኑ አሚኖ አሲዶች አሉ። እዚህ ጋር ትንሽ እንግሊዝኛው ያምታታል። ኢሴንሻል ማለት አስፈላጊ ማለት ነው። አስፈላጊ ናቸው፣ አጠቃላይ ሁሉም አስፈላጊ ናቸው። ግን ምን ማለት ነው? ኢሴንሻል ሲባል በዚህ በሳይንሱ በሜታቦሊዝም ውስጥ ስናነሳቸው ኢሴንሻል ማለት ስለሚያስፈልጉ ከውጭ ማግኘት አለባቸው ማለት ነው። ኢሴንሻል የሚያደርጋቸው ምንድን ነው? ሰውነታችን ያስፈልገዋል፣ የስ ግን ሰውነታችን ደግሞ ራሱ የሚሰራቸው ኤሌመንቶች አሉ። ላይክ አሚኖ አሲድ ውስጥ ራሱ የሚሰራው አሚኖ አሲድ አለ ሰውነታችን። ግን አንዳንዶቹን ከ20ዎች ውስጥ ወደ 10 የሚሆኑትን መስራት አይችልም ሰውነታችን። ስለዚህ ከምግብ ላይ ማግኘት መቻል አለብን ማለት ነው እንጂ ሁሉም አስፈላጊ ናቸው። ስለዚህ ቃል አስፈላጊ የሚለው ቃል ትንሽ ያምታታል ማለት ነው። ምክንያቱም አንደኛው ነን ኢሴንሻል ነው፣ አስፈላጊ አይደለም ማለት ለሰውነታችን አያስፈልግም ሳይሆን ራሱ ሰውነት ይሰራዋል እና ባናገኘውም ግዴታ አይደለም ከምግብ ላይ ማለት ነው። ይሄ ኢሴንሻል የሚባለውን ግን የግድ ማግኘት አለብን። ስለዚህ ወደ 20 የሚሆኑ አሚኖ አሲዶች ጠቅላላ አሉ ሰውነታችን የሚያስፈልጋቸው። ግን ከነኚህ ውስጥ ግን በተለይ 10ሩን ሰውነታችን ስለማይሰራቸው ራሱ እኛ ከውጭ ከምግብ ላይ ማግኘት አለብን ማለት ነው። ለዚህ ነው የፕሮቲን ምግቦችን የግድ መመገብ ያለብን ማለት ነው። አንደኛ ሰውነትም ራሱ እነዚህ ነን ኢሴንሻል የሆኑ ፕሮቲኖችን አሚኖ አሲዶችን ለማምረት ራሱ የፕሮቲን መጠን የባላንስ የሆነ ኒውትሪሽን መጠን ያስፈልገዋል ማለት ነው አይደለ? ስራውን እንዲሰራ የሚያስፈልገውን ለማምረት። እንደገና ደግሞ የማምረት የማይችለውን ራሱ ሰውነት ደግሞ ከውጭ መመገብ መቻል አለብን ማለት ነው። ሌላው የፕሮቲን አከፋፈል ደግሞ ይሄ ኮምፕሊት እና ኢንኮምፕሊት የሚባሉ ፕሮቲኖች አሉ። ይሄም ከእንደዚሁ ከኢሴንሻል እና ኢንሴንሻል አሚኖ አሲዶች ጋር የተያያዘ ነገር ነው። ኮምፕሊት የሚባለው ሁሉንም ኢሴንሻልም ነን ኢሴንሻልም ሁሉንም የያዘ የፕሮቲን ምንጭ ከሆነ ይሄ ኮምፕሊት ይሆናል ማለት ነው። ይሄ ኮምፕሊት ፕሮቲን ደግሞ ሁለቱንም የያዘ ነን ኢሴንሻሉን የያዘ ደግሞ ብዙ ጊዜ የአኒማል ፕሮቲን ነው ማለት ነው። ስለዚህ የአኒማል ፕሮቲን ከቢፍ ላይ ሊሆን ይችላል፣ ኮተት ላይ ልናገኘው እንችላለን፣ ከእንቁላል ላይ ብቻ ከአኒማል ፕሮዳክት ላይ የምናገኘው የፕሮቲን አይነት ኮምፕሊት ፕሮቲን ይባላል። ምክንያቱም ቦዝ ኢሴንሻል እና ነን ኢሴንሻልን ይይዛል ማለት ነው። ከፕላንት ፕሮቲን የምናገኛቸው ደግሞ ፕሮቲኖች ኢንኮምፕሊት ናቸው ይባላል። ሁሉን ማሟልተው ላይይዙ ይችላሉ። በዚህ ምክንያት ነው እነኛውን ቬጋን የሚባሉ ቬጂቴብል ዘሮችን ብቻ የሚበሉ ምንም የአኒማል ፕሮዳክት የማይመገቡ ሰዎች ሰም ኢሴንሻል የሆነ ከምግብ ማግኘት የሚገባን አሚኖ አሲዶችን እጥረት ሊኖርባቸው ይችላል ተብሎ የሚታሰበው ማለት ነው። በዚህ ምክንያት ነው ቢያንስ የሆኑ የፕሮቲን አይነቶችን ማለት የአኒማል ፕሮቲን አይነቶችን እንዲመገቡ ብዙ ጊዜ ግፊት ይደረጋል። ኢሴንሻል አሚኖ አሲድ ስለሚገኝ ቢያንስ አሳ እንኳን ቢበሉ ተብሎ ነው የሚመከረው። ሌላው ደግሞ ይሄ የአሚኖ አሲድ ኮምፕሊሜንቴሽን የሚባል አለ። ምን ማለት ነው? ለምሳሌ አሁን ከፕላንት ላይ የምናገኘው ፕሮቲን አሚኖ አሲድ ኢንኮምፕሊት ከሆነ ግን የተለያዩ የፕላንት አይነቶችን ቀላቅለን በምንበላበት ጊዜ አንዱ ሌላውን በማሟላት ከኢንኮምፕሊት ወደ ኮምፕሊት አሚኖ አሲድነት ለመቀየር እንችላለን ነው የሚባለው። ስለዚህ ቀላቅሎ መብላት ምናልባትም ያሟላል የበለጠ ማለት ነው። ለምሳሌ ራይስ ራሱ ፕሮቲን አለው፣
ብዙ አይደለም እንጂ በፎከስ ምክንያቱም አብዛኛው ነገር ሩዝ ካርቦሃይድሬት ነው። ግን ያለው ፕሮቲን ከምን ጋር ቢበላ ከባቄላ ጋር ቢበላ ሞር ኮምፕሊት ያደርገዋል። ምክንያቱም ባቄላ ያለው አሚኖ አሲድ አንድ አይነት ነው፣ ሩዙ ላይ ደግሞ ያለው ሌላ አይነት ነው። ስለዚህ ሁለቱን ቀላቅለ ስንበላ ወደ ሞር ኮምፕሊት አሚኖ አሲድ እንዲቀይረው ያደርገዋል ማለት ነው። እና ይሄ በቃ ቲፒካል የሆነ የሚነገረው እንደውም ሩዝ ከባቄላ ጋር የሚባልበት አንዱ ዋናው ምክንያትም ይሄው ነው፣ ሞር ኮምፕሊት ፕሮቲኖችን ለማግኘት ማለት ነው። የፕሮቲን ስራ ምንድነው? ቤዚክ ዋና ስራው ምንድነው? ቢልዲንግ እና ሜንቴናንስ ነው። በቃ ሰውነታችን ላይ የቢልዲንግ እና የሜንቴናንስ የጥገና ስራ እንዲሰራ ነው ዋናው ስራው። ግን በተለያየ ሁኔታ ባለንበት ጊዜ ደግሞ ፕሮቲን ሌላ ስራም ሊሰራ ይችላል። ያ ሌላው ስራ ምንድነው? የኤነርጂ ለማመንጨትም ሰውነታችን የግድ ሊጠቀመው ይችላል። ይህ የሚሆነው መቼ ነው? ይሄ በሁለት ይከፈላል። አንደኛው ይሄ ፌድ ስቴት የሚባል ኤፍኢዲ ፌድ ስቴት ማለት በቃ በልተን በምንጠግብበት ጊዜ ወይም በምንበላበት ጊዜ ማለት ነው። ያ ማለት ደግሞ በቂ ካርቦሃይድሬት እናገኛለን፣ ፋትም እናገኛለን። በዚህ ጊዜ ያለው ሁኔታ ምንድነው የሚሆነው? ፕሮቲን በዚህ በቃ ስታንዳርድ ለሆነው ቤዚክ ለሆነው ስራው ዴዲኬት ይደረጋል ማለት ነው። ይህ ቤዚክ ስራው ምንድን ነው? ለሜንተናንስ እና ለቢልዲንግ ለመገንባት ያገለግላል ማለት ነው። ሌላው ጊዜ ግን በስታርቭድ ስቴት የሚባለው ነው። በቃ ስታርቬሽን ሲጀምር ወይም ደግሞ የምግብ እጦት ሲመጣ የካርቦሃይድሬት መመገብ ለምሳሌ ብንቀንስ ካርቦሃይድሬት ከሰውነት ስለጠፋ ሰውነት ስራውን ማቆም የለበትም። ኢነርጂ ማግኘት መቻል አለበት። ብሬናችን ፋንክሽን ለማድረግ የግድ ሁሌ ስራ ለመስራት የሆነ ኃይል ምንጭ ያስፈልገዋል። ግን እኛ ካርቦሃይድሬት እየወሰለት አይደለም። በዚህ በፋስትድ ስቴት ላይ ፕሮግረሱ የሰውነታችን ምርጫ የመጀመሪያው የኃይል ምንጩ ማለት ነው ካርቦሃይድሬት ነው የሚሆነው። ካርቦሃይድሬት ካጣ ደግሞ የተጠራቀመ ፋት ካለ ፋት ነው የሚሆነው ማለት ነው። የመጨረሻው ኦልተርኔቲቭ ነው ፕሮቲንን እንደ ኃይል ምንጭነት የሚጠቀመው ሰውነታችን ማለት ነው። እንበልና በረጅም ጊዜ ጾመን ጾም እንኳን ስታርቬሽን ያው ያለችን ፋት እንዲጠቀም ነው የሚያደርገው። ግን ስታርቬሽን ቢሆን ለብዙ ቀናት ባይበላ ፋቱንም እየጨረሰ ሲሄድ ሰውነታችን ኦርጋኖች ፕሮቴክት መደረግ አለባቸው። ኃይል ካላገኘ ለምሳሌ ብሬናችን ፋንክሽን ማድረግ ያቆማል። ልብም እንደዚሁ ሌሎች ስራቸውም ኪድኒ ለምሳሌ ማጣራቱን መቀጠል አለበት። ልብም ስራውን መምታት መቻል አለበት። ካርቦሃይድሬት እና ፋት ስለሌለ ሰውነታችን በቃ እነዚህ ስራዎች እንዳይሰሩ አያቆሙም። ማድረግ ያለበት ምንድን ነው? ከፕሮቲንም ኤነርጂ እንዲመጣ ያረጋል ማለት ነው። የዚህ ፕሮሰሱ ግሉኮ ኒዮጀነሲስ ይባላል። ኒዮ የሚለው ነው ቃሉ። ግሉኮ ኒዮጀነሲስ። ጀነሲስ ሲባል ብዙ ጊዜ በቃ የማምረት ስራን መስራት ማለት ነው። ለምሳሌ ግላይኮጀነሲስ ሊኖር ይችላል። ይሄ ደግሞ አሁን የምላቸው ደግሞ ግሉኮጀነሲስ ነው የሚባለው እና የፋት ስራ ደግሞ እንደዚሁ ሊፖጀነሲስ ነው። ስለዚህ ጀነሲስ ከተባለ የማምረት ስራ ነው። ግን አሁን እያወራን ያለ ነው ግሉኮስ መስራት ማለት ነው። ኒዮ አዲስ ማለት ነው። ጀነሲስ ማምረት። ስለዚህ የሚያመርተው ምንድነው? እንደዚህ ማለት ነው። የዚህን ጊዜ ነን ካርቦሃይድሬት ካልሆኑ ነገሮች ላይ የሚሰራው የግሉኮስ ነገር ነው ግሉኮኒዮጀስ የሚያሰኘው። ስለዚህ ከፕሮቲንም መስራት ይችላል ማለት ነው። ለኤነርጂ ምንጭ ነው እያልኳቸው ያለሁት። ጉበታችን ላይ ቅድም እንደተናገርኩት የናይትሮጅን ክንፍ አለው ፕሮቲን። እንደገና ደግሞ ካርቦኒክ ክንፍም አለው ማለት ነው። ለኃይላችን ምንጭ የሚያገለግለን ያው ይሄ ካርቦኒክ ክንፉ ነው። ስለዚህ ጉበት ጋር ይህን ለኢነርጂነት መጠቀም ሲፈልግ የናይትሮጅን ክንፉን ያወጣዋል እና ከአሚኖ አሲድ ውስጥ ማለት ነው አሚኖ ግሩፕ አለ፣ ካርቦኒክ ግሩፕ አለ። ይህ ናይትሮጅን ያልኳችን ነው አሚኖ ግሩፕ የሚባለው። ስለዚህ አሚኖ ግሩፑ ላይ ሲያስወግደው ካርቦኒኩ ይቀራል ማለት ነው። ይሄ ካርቦኒኩ የሚቀርበት ሰዓት ላይ የሚፈጠረው ነገር ደግሞ አሞኒያ ይባላል። አሞኒያ ግን በጣም ቶክሲክ የሆነ ኤሌመንት ነው። ስለዚህ ሰውነታችን ውስጥ ብዙ ጊዜ አይቆይም። እንደገና ያን አሞኒያ ደግሞ ወደ ምን ይቀይረዋል? ወደ ዩሪያ ይቀይረዋል ማለት ነው። ዩሪያ እንግዲህ ዩሪን የሚባል ነገር ታውቃላችሁ። ዩሪያ ኤክስክሪት የሚደረግ በኪድኒ በኩላሊት በኩል ኤክስክሪት ወይም የሚወገድ በሽንት ጋር ተቀላቅሎ እንዲወጣ የሚደረግ ነገር ነው ማለት ነው። ስለዚህ አሁን ለምሳሌ አንዳንድ ጊዜ የኪድኒ ፋንክሽን ለማየት
እንደገና ደግሞ ምን ያህል ፕሮቲን እየወጣ ማስል ዌስቲንግ የሚባል ነገር የለም። ፕሮቲን እየወጣ ለማወቅ ከተፈለገ ለምሳሌ ዩሪያ መጠን ነው የሚለካው ማለት ነው። ያም ምክንያቱም አሚኖ አሲዱን ለሁለት ከፋፍሎ በካርቦኒክ ግሩፕ አድርጎ ካርቦኒክ ግሩፑ ነው ለኃይል ማመንጨት የሚያገለግለው ሰው የካርቦኒክ ግሩፑ ነው። ከዛ በኋላ ሄዶ በኤነርጂ ሳይክል ውስጥ የሚገባው እና መጨረሻ ላይ ግሉኮስ። አሁን ይህ ሁሉ ስራው ፕሮሰስ ምንድነው? ግሉኮስ ለማመንጨት ነው ማለት ነው። ስለዚህ ያንን ፕሮቲን ሰባብሮ መጨረሻ ላይ ግሉኮስ ለማድረስ ይህን እንደዚህ ረጅም ፕሮሰስ መሄድ አለበት ማለት ነው። እና በነገራችን ላይ ፕሮቲን ግሉኮስ የማምረቱ ስራ ደግሞ በጣም ኤክስፔንሲቭ ስራ ነው። ምክንያቱም ግሉኮስ ለማምረት ከፕሮቲን የሚወስደው ኢነርጂ አክቹዋሊ ከሚገኘው ኢነርጂም ራሱ ይበልጣል። ግን የግድ ኢነርጂ መገኘት ስላለበት ለኦርጋኖች ሜንቴናንስ እና ስራ ፋንክሽን እንዲያገለግል የግድ ፋትና ግሉኮስ ከጠፋ ግሉኮስን እንደዚሁ በኤክስፔንሲቭ በሆነ ሁኔታም ራሱም ቢሆን ሰውነታችን ከፕሮቲን ሰርቶ ኢነርጂ ያመነጭና ሰውነታችን ስራቸውን እንዲቀጥሉ ያደርጋል ማለት ነው። ስለዚህ ፕሮቲን ወደ ግሉኮስ በመቀየር ኢነርጂ ማመንጨቱ ሁኔታ የሚካሄደው መቼ ነው ማለት ነው? በጣም ፕሮሎንግድ የሆነ ፋስቲንግ በምንገባበት ጊዜ ነው ማለት ነው። አንደኛው በጣም ፕሮሎንግ በሆነ ፋስቲንግ ጊዜ ሰውነታችን ወደ ግሉኮኒዮጀነሲ ይገባል ማለት ነው። ሰውነታችን ኃይልን ከፕሮቲን ማግኘት የሚገደደው ደግሞ በሶስት ጊዜዎች ነው። እሱም አንደኛው በጣም ለረጅም ጊዜ ስንጾምና ምግብ ሳንበላ፣ ጾም የሚለውን እንኳን ለብዙ ጊዜ ማለት ነው። ላይክ ምሳሌ ከአንድ ቀን ከ24 ሰዓት ምናምን በኋላ ነው። ምናልባትም በውስጡ ሌላ ምንም የተጠራቀመ የፋት ወይም ደግሞ የግሉኮስ ግላይኮጅን የሚባል ነገር ከሌለ ነው ወደዛ የሚገባው። ሁለተኛው ደግሞ በጣም ኢንቴንስ የሆነ ኤክሰርሳይዝ በሚደረግበት ጊዜ ያው የማስሎቹ ራሳቸው በኤክሰርሳይዝ ጊዜ ማስሎቹ ብሬክዳውን ያደርጋሉ። እንደገና ነው ሜንቴን የሚደረጉትና እንጂ መጀመሪያ የኢንቴንስ በሆነ ኤክሰርሳይዝ በሚደረግበት ጊዜ የማስል ብሬክዳውን ይኖራል። የዛኔም እንደዚሁ እንደ ኃይል ምንጭ ይጠቀምበታል ማለት ነው። እና የመጨረሻው ማልኒትሪሽን ማለት በቂ ምግብ ሳይገኝ፣ ለምሳሌ ይሄ ረጅም የሆነ የድርቅ የረሃብ ጊዜ ያለ አይደለም። ያው እኛ ጋር መቼም ይሄ ነገር ኮመን ነው። በዚህ በበረሃና በቦርደር አካባቢ ያሉ አካባቢዎች እንደዚህ አይነት ችግር ሁሉ ያጋጥማቸዋል። ሰው ይህ በማልኒትሪሽን ጊዜ ወይ ደግሞ በቂ ኒውትሪሽን በማይገኝበት ሰዓት ነው ማለት ነው። ስለዚህ በሶስቱ ጊዜ ኢንቴንስ ኤክሰርሳይዝ፣ ፕሮሎንግድ ፋስቲንግ እና በማልኒትሪሽን ጊዜ ነው ይሄ ሰውነታችን ፕሮቲንን ለኤነርጂ ማመንጨት የሚጠቀምበት። ስታንዳርድ የፕሮቲን ስራውን እንግዲህ ቢልዲንግ ነው ብያቸዋለሁ። ሰው ቢልዲንግ ቦዲ ቢልዲንግ ነው። ይሄ ስፖርቱን ማስል ቢልዲንግ ማለት አይደለም። በቃ የቦዲ ሴልስ ቢልድ መደረግ አለባቸው፣ መጠገን ያለባቸው እና ዋና ሜን ፋንክሽኑን ፕሮቲን የሚያገለግለው ደግሞ መቼ ነው? በህይወታችን ውስጥ ሁሌም ያለ ቢሆንም ግን የበለጠ የሚያስፈልግበት ሰዓት ደግሞ አለ። ይሄ ምንድን ነው? ለምሳሌ ፕሬግናንሲ የስ አዲስ ህይወት እየተፈጠረ ስለሆነ ያ ደግሞ ማደግ ስላለበት እነኚህ የሴሎች ስትራክቸር እና ተጠቅሞ ጽንሱ እንዲያድግ የሚያደርገው ይሄኝ የፕሮቲን ስራ ነው ማለት ነው። ስለዚህ ቢልዲንግ ስራውን የሚጠቀመው የዛን ጊዜ ነው ማለት ነው። ከተወለደም በኋላ ልጅ ደግሞ እንደገና ለማደግ እና በቻይልድሁድ እና እንደገና በጉርምስና ከደረሰም በኋላ ማደግም እስከሚቆምበት ጊዜ ማለት ነው። ማደግ እስከሚቆምበት ጊዜ ድረስ ማለት ነው የፕሮቲን ስራው ፕሮፐርሊ ያገለግላል ማለት ነው። ሌላው ደግሞ የኢንጅሪ በሚደረግበት ጊዜ ለምሳሌ አደጋ ደርሶብን ሰውነታችን ላይ አደጋ ከደረሰ ያ ሰውነታችን የማገገምና የመጠገን ስራ መሰራት ያለበት እንደዚሁ በፕሮቲን ነው ማለት ነው። ስለዚህ በሶስቱ ጊዜዎች ነው ፕሮፐር ፋንክሽኑን የሚያገለግለው። ከዛ በተረፈ ሁሌም ሌላ ጊዜም አያስፈልግም ማለት ነው። ግን ሁሌም ያስፈልገናል። ግን የሚሆነው በሜንቴናንስና ሴል ሪጀነሬት ያደርጋል። ሴል ይሞታል፣ እንደገና ሪጀነሬት ያደርጋል። እንደዚህ የተጎዱ ነገሮች ይኖራሉ፣ እነሱ መጠገን አለባቸው። ስለዚህ ለዛ ጊዜ ሁሉ ፕሮቲን ያስፈልገናል ማለት ነው። በኤክሰርሳይዝ ጊዜም ቅድም ጠቅሻለሁ ትንሽ። በኤክሰርሳይዝ ጊዜ ለምሳሌ ለምን ጡንቻ የሚያድገው እንዴት ነው ታዲያ? ሁሌ በመገንባት አይደለም። አክቹዋሊ በኤክሰርሳይዝ ጊዜ መጀመሪያ የኤክሰርሳይሱ የማስል ቲሹዎችን
ብሬክዳውን ነው የሚያደርጋቸው፣ ይሰባበራሉ። ምክንያቱም ስትሬስ ስላለ ማለት ነው። በዛ ስትሬስ ጊዜ ዳሜጅ ነው የሚደረጉት። ግን እነሱ እንዲጠገኑ የበለጠ እንደገና እንዲጠገኑ በሚያደርግበት ጊዜ ሰውነታችን ሲጠገኑ ሞር ስትሮንገር ሆኖ ነው የሚመጡት። ስለዚህ የአናቦሊክ ስራው መጀመሪያ ብሬክዳውን ያደርጋል በዳሜጅ በስትረስ ምክንያት። ከዛ አናቦሊክ ስራውን ይጠቀምና ሰውነታችን የተጎዱ የተሰባበሩ የማስል ቲሹን እንደገና ጠግኖ ግን ሲጠገኑ ግን የበለጡ እንደውም ትልቅ ሆነው እንዲወጡ ነው የሚያደርጋቸው ማለት ነው። ሁሌ ሰውነት ሲያገግም ሁሌ ከነበረው የተሻለ አድርጎ ነው የሚሰራው። ምክንያቱም አገስት ሎጂኩ እንደገና እንደዚህ አይነት ኤክሰርሳይዝ በሚደረግበት ጊዜ ይህ አይነት ዳመጅ እንዳይመጣ ሰውነታችን የበለጠ ጠንካራ አድርጎ ነው የሚሰራቸው ማለት ነው። ስለ ሞር ኤክሰርሳይዝ ቲሹ ዳመጅ አለ፣ ግን ስትሮንገር ሆኖ ነው የሚሄደው። ለዚህ ነው አይደለም የማይገልህ ነገር የበለጠ ያጠነክራል ማለት ይሄ ነው መሰለኝ። ምክንያቱም ብሬክስ ዳውን ግን ኢትስ ሪቢልድ ስትሮንገር እና እንደዚህ ፕሮሰሱ በዚህ ነው የሚሄደው ማለት ነው። የአናቦሊክ ስራው የፕሮቲን የአናቦሊክ ስራ እንደዚህ ነው። መጀመሪያ የተሰበረውን አሁንም የበለጠ አጠንክሮ ግድግዳውን የበለጠ አጠንክሮ እንዲሰራ ያደርገዋል ማለት ነው። ሌላው ቅድም ኖርማል እንዲህ በምንበላበት ጊዜ ፕሮቲን ምንድነው የሚያደርገው ስራውን ብለናል። ያው የቢልዲንግ ስራውን ይጀምራል፣ የጥገና ስራውን ይቀጥላል። በጥረት ጊዜ ደግሞ እንደገና ምግብ ባጠረ ጊዜ ደግሞ ፕሮቲን ራሱ ለኢነርጂ ሊያገለግል ይችላል ብያለሁኝ። ግን ኤክሰስ ፕሮቲን በምንመገብበት ጊዜስ ምንድን ነው የሚሆነው? በጣም ኤክሰስ ከሚያስፈልገን በላይ በጣም ፕሮቲን በተመገብን ጊዜስ ምንድን ነው የሚሆነው? የዚህን ጊዜ በቃ ለጥገና ስራ የሚያስፈልገውን አግኝቷል፣ ለሜንተናንስ ስራ የሚያገለግለውን አግኝቷል። ለኢነርጂ ልንጠቀመው አንችልም፣ ምክንያቱም በቂ ካርቦሃይድሬት ወስደናል ኦልሬዲ። ግን በቂ እና ትርፍ ፕሮቲን በሰውነታችን ውስጥ አለ። ስለዚህ ምን ያደርገዋል ሰውነት? ይህም ጊዜ የሚያደርገው ወደ ፋትነት ቀይሮ ነው የሚያደርገው። ስለዚህ ፋትነት አሁን ለምሳሌ ቦርጭ ቢኖረን ወይም ሌላ ቦታ በኤኒ አዘር ቲሹስ ውስጥ ፋት ካለ ሜቢ የተሰራው ከካርቦሃይድሬት ብቻ አይደለም ተቀይሮ የሆነው ከፕሮቲን ኤክሰስ ፕሮቲንም ውስጥ ተቀይሮ ወደ ፋትነት ይቀመጣል ማለት ነው። ስለዚህ ኤክሰስ ፕሮቲን ስንወስድ ወደ ፕሮቲንነት ይቀመጣል፣ ወደ ፋትነት ተቀይሮ መቀመጥ ይችላል ማለት ነው። እንደዚህ ደግሞ ፕሮቲን ወደ ኢነርጂ እንዲጠቀምበት ሰውነታችን በሚጠቀምበት ጊዜ ነግሬያቸዋለሁ። ይሄ አሞኒያውን ማስወገድ አለበት። አሞኒክ ግሩፕ ደግሞ ናይትሮጂን ያለው ነገር ነው ብያቸዋለሁ። እሱን ማስወገድ ሲያስፈልገው ብዙ እነዚህ የአሞኒያ ውጤቶች በመሆኑ በኩላሊት በኩል ነው ኤክስክሪት የሚደረጉት የሚጣሩት እና ወደ በሽንትነት የሚወጡት አይደል እንዴ? ስለዚህ ይሄ የፕሮቲን መሰባበር እና ለኤነርጂ እንዲጠቀም የሚያደርገው ሁኔታ አንዴ ቅድም ኤክስፔንሲቭ ነው ብያቸዋለሁ። ምክንያቱም ጀስት ላር ኦፍ ኤነርጂ ነው የሚያስፈልገው እሱን ራሱ ለማድረግ ይህን ፕሮሰስ ለማድረግና ወደ ግሉኮስ ለመቀየር ፕሮቲን ማለት ነው። ሁለተኛው ችግር ብዙ ጊዜ የሚታየው ግን የኩላሊትን ስራ በጣም ኦቨርሎድ ያደርገዋል እና ብዙ ጊዜ ለኪድኒም ራሱ ደንጀረስ ነው የሚባለው። ስለዚህ ለዚህ ሁሉ መፍትሄው ምንድን ነው? ኢነርጂን ሶርሳችን መሆን ለኤነርጂ ሶርሳችን መሆን ያለበት ከፕሮቲን አይደለም መሆን ያለበት ማለት ነው። ይሄ ደግሞ እንዴት ነው አቮይድ የምናደርገው? ባላንስድ የሆነ ምግቦች በመመገብ ያው ሶስቱንም ካርቦሃይድሬትንም በልኩ ፕሮቲን መጠንም እንደሚያስፈልገን በልኩ እና ፋትን በልኩ ከመወሰድን ሁሉም የኒውትሪየንት ኤሌመንቶቹ የራሳቸውን ስራ ስለሚሰሩ አንዱ ለሌላው እየሄደ በሚደረግበት ጊዜ የችግር ጊዜ ነው እኮ ነው። የብድር ስራ ነው የሚሰራው ሰውነት ማለት ነው። ስላጣ የብድር ስራውን ሰራ ማለት ነው። ስለዚህ ይሄ የብድር ስራውን እየሰራ በሚያደርገው ደግሞ ኢንትረስት አለው፣ ወለድ አለው፣ ያስከፍላል፣ ዋጋ አለው። ኤክስፔንሲቭ ማለት ነው። ይሄም ኤክስፔንሲቭ የሚሆነው ለምሳሌ በፕሮቲን አንጻር እንደነገርኳቸው አንደኛው ኦልሬዲ ኤክስፔንሲቭ ነው፣ ሌሎችም ለማምረት ራሱ ኤክስፔንሲቭ ነው። ግን ከዛ ውጭ ደግሞ ማነው ኪድኒ ወይም ኩላሊት ስራውን እንዳይሰራ የስራ ጫና ይፈጠርበትና ከብዙ የናይትሮጅን ይሄ አሞኒያ ዩሪያ ነገሮችን እያጣራ በሚሰራበት ጊዜ ጫና ስለሚፈጠርበት የኪድኒ ስራው ኦቨርሎድ ይሆናል። ያ ደግሞ ያው የኦርጋኖችን ዳሜጅ ሊያመጣ ይችላል ማለት ነው። እና አንድ ሳይድ ኢፌክቱ ይሄው ነው። ስለዚህ መፍትሄው እንዳልኳቸው አሁንም ቅድም እንዳልኩት ባላንስ የሆነ ዳየት መብላት፣ ባላንስድ
appropriate amount of carbohydrate, appropriate amount of ፕሮቲን ራሱ እና ፋት ከተመገብን አንዱ በሌላው ላይ ለኦርጋኖች የሚደረገው ጫና ይቀንሳል ማለት ነው። ለምን ያስገርማል Silitani